በርግጥ ሸራርገው ማለው ቆርጠው ለከውሊ ነበር። ያው እኔም ሸበካ ስለሌለኝ ቲክቶክ አልገባሁም አልተከታተልኳቸውም። በርግጥ ቢሆንም ግን እንዳላኸው አሁን አንተ እኔ እቺ ልጅ ናት፣ ባህር ልጅ ናት፣ የመጀመሪያ ልጅ ናት። በርግጥ በሰዓቱም እኔም ለልጄ ያው ለመጀረብ የሚሆን ለምንም ዝሮ በተፈጠረው ስህተት ወንድሞች ይዘውና ከዚህ በፊት ነበር ይሄን ነገር ለቲክቶክ ያሰበችው። ታይ ዝሮ ይሄ ነገር አባትሽ ነው ከአባትና ከሊንትና የሚወጣ ነገር የለም። እኔም ብያታለሁ፣ አሁንም ደግሜ እላታለሁ። እኔ ልጄን አሁንም ደግሜ የምነግራት ምናልባት እኔ ተሳስቼ በሰዓቱ ሊጀርብሽ ነው ሊበለም ተሳስቼ እኔም ራሴ ተሳስቼ አንቺም እንዳትሳሳች ቢያንስ የኔ ጸጸት ይበቃ። እኔ ጸጽቶኛል። መጸጸት ብቻ አይደለም ልጄን ነገ በምክስሽ መልኩ ክስሻለሁ። ዛሬ ሚዲያ ላይ እንዲህ ብንል የአባትና የልጅ የሚዲያ መሳቂያና መሳለቂያ ነው እንጂ የምንሆነው ለአንቺ የሚጠቅምሽ ነገር የለ ለእኔ የሚጠቅመኝ ነገር የለ ተባብለን በውስጥ ጨርሰን ሰላም ኑረና ነኝ እንዳለችው። ምናልባት በውስጥ እየመጡ የሚረብሿ ሰዎች ካሉ እሱን አላውቅም። ዛሬ ይሄ ነገር ተፈጠረ ሲሉኝ ግን ምን አዲስ ነገር ተፈጠረ ብዬ እንትን ብያለሁ። እሷ ብቻም አይደለም እኔ በሰዓቱ የጀረብኳትን በመወደው በማከብረው በስደት በውትድርና ዓለም አብሮኝ የነበረ መወደው ጓደኛ የነበረ በሱ ፎቶ ነበር ልጀርባት የሞከርኩት። ይሱንም ራሱ ድሉን አግኝቼ ባገኘው ይቅርታ የምጠይቅበትን ጊዜ ማለት ነው። በሱ ፎቶ አጠገባችን ያለው እሱም እዚህ አለ። በቃ እየሰማኝ ከሆነ ሰማው እያለ መወደው ማከብረው እስከ ስደት ዓለም በግንባር ብዙ ነገር ያሳለፍነው ወንድሜ ነው። በሱ ፎቶ ነው ስህተት የተሰራው። እሱንም ድሉን አግኝቼ በሆነ አጋጣሚ ባገኘው ይቅርታ ጠይቋል። እንኳን ልጄን ቀርቶ ማለት ነው። እና እኔ ልጄን አሁንም እኔ የተሳሳትኩ ስህተት እሷም ጋር እንዳይፈጠር አንቺም እንዳትሳሳች ነው የምለው ነገር ማለት ነው። በወንድም ጨርሰናል ይሄን ነገር። በርግጥ በወንድሞቼ ከየመን ድረስ ሳይቀሩ በወንድም ጨርሰነው በውስጡ ሁሉን ነገር አስታርቀውና ሰላም እያወራን ከርመና ሸበካም ስገባ ሰላም እላታለሁ፣ እሷም ሰላም ትለኛለች። ዛሬ ግን ምን አዲስ ነገር እንደተፈጠረ እንዲህ ከሆነ ቲክቶክ ላይ ሲሉኝ ማመን ያቃተኝ ማለት ነው። እንደውም አሁን ጽፌላታለሁ በዋትስአፕ ላይ እስኪ ምንድነው የምሰማው ልጄ እኔ ጋር መጀመሪያ ተነጋገሪ። ሚዲያ ላይ እኮ ዝም ብለህ ብድግ አድርገህ መግባት ሳይሆን ነገ የሚጸጽትሽን ነገር አትስሪ። ትናንት እኔ የሰራውን ስህተት ሳያንስ አንቺ ሁለተኛ አትድገሚው። የሰው መሳቂያ ማንሆን ያጠፋሁት ጥፋት ደግሞ ይቅርታ ጠይቄያታለሁ በወንድሞቼ ፊት። አሁንም እየነገርኳት በእናንተ በወንድሞቼ ፊት በቃ ሀሲ በቃ ከዚህ በላይ ቆይ ገነት እንዳትዘጊው ጥያቄ አለ እንዳትዘጊው። አንዴ ሌሎቻችሁም አንዴ ተረጋጉ። አንዴ ላይቡ ተራርጅ ልስኪ ልግባ። ላይቡ ምንድነው የሚለው ብትመጣ ደስ ይለኛል። አዚዛ አሊ ይላል በእንግሊዘኛ። ካልሆነ ደግሞ አባቴ ነው የሚገባው ወይስ ደስ አለ ጉርፋ ነው የሚገባው? ቆይ ማንም የሚገባው ላላ ደስ አለ ጉርፋ አልፈልግም። ገነት አሁን ለኛት የለም ቅድም ፍቄ ወንድሜ አሁን የሚገባው ወንድሙ ነው። እሱ ሸበካ የለውም። ነገር ላይ አድበሰብሱ ነው። ቆይ ይምጣ። ሸበካ ከሌለው ሳውዲ አይደለ ያለው እሙዬ የሚያስፈልገውን ያክል ኢንተርኔት ላኪለት። በቃ ቁጥሩን ይስጠኝና እኔ አሁን ዳታ ልግዛለት። በቃ ገነት ለአዚዛ ላኪላት ቁጥሩን። አሁን ሸበካ ትልክለታለች። ይኸውልህ ደግሞ ቢመጣ ምንድን